አስታወስኩት። ሀብሌን የሰረቀኝ ልጅ ነው። ተሰሚኛለሽ? ከዚህ በኋላ በመንገድ እንዳትገቢ። አላቅሽም፣ አታውቂኝ። ማንኛ ነው ፋይሰል? እኔ ነኝ። ፈለክ? ትሰማኛለህ? የዚህ ትምህርት ቤት ፈላጭ ቆራጭ ነኝ። አዲስ ተማሪ ስለሆንክ ለዛሬ ይቅርታ አድርጊልሃል። ምንድነው ያልተጠየቅከውን የምትዘባርቅ? ወደ ጉዳይ ትገባለህ አትገባ? ትሰማኛለህ? ከፍቅረኛ የወሰድከውን ሀብል በዚህ ሰስኮን ስማት መልስ ከሆነ ምላሹ በጣም ይከብዳል። ለፍቅረኛ ነግሬያታለሁ። ላንተም ልድገምልህ። ሁለተኛ በመንገዴ ከገባችሁ እስከዛሬ እንደምታውቃችሁ አይነት ሰዎች አይደሉም። እሺ ተግባባን? ሀብሌን ማትመልስ ከሆነ ደግሞ የሚከተልን ነገር አስበው። አንተ ውሻ! ሴታ ሴት ነሽ። ወንድ ስለሆንክ ነው ወንድምህን አዝለህ መጣው። ወይኔ ጉዴ ፈጣሪ፣ የዛሬ አንዳቸውን ባልተጎዱ። አሁን የልጆቹ ጊዜ አብቅቷል። አንተ ዛሬ ደግሞ ቻው ሳትለኝ ነው እንደምትሄደው? እባክህ ወንድሜ ቸኩዬ እኮ ነው። በቃ ቻው ረፍዶብኛል። ና ዛሬማ ሳትፈተሽ አትወጣም። አረ በታባ ዛሬ እንኳን እመነኝ። ይኸው በቃ ምንም አልወሰድኩም። አንተ ማመን ከጀመርኩማ ትልቅ ስህተት አለ። ሁሌ እኔ ባላረኩት ነገር መጠርጠር አይሰለችም እንዴ? አታውቁም ብያለሁ። ወይ በቃ ማታምነኝ ከሆነ ንገረኝ። አሳቀ ገደልከኝ እኮ። ወይኔ ይሄ ምንድነው እንዴ? ሰዓት ጭራሽ ሰዓቴን አውጥተህ ልትሸጠው? እባክህ የመጀመሪያ ቀን ስለሆነ እኮ ጀለሶች ምሳን ብላ ምናምን ስላሉ ለዛ ብዬ ነው። እና ከምትሰርቀኝ ብር ስጠኝ አትለኝም? እሺ ብር ስጠኝ። አሁንም እድልን አሳልፈሃል። እሺ እንገናኛለን። አየው የማይሆን ነገር አድርግና መግቢያህን ፈልግ። ለዚህ ሁሉ ምክንያት ደግሞ እንደ አዲስ ትምህርት። አንቺ ያምሻል እንዴ? ነኝ እንጂ ምን ያፈዝሻል? ከዚህ በፊት ታውቂዋለሽ? ከዚህ በፊት የሆነ ቦታ ማውቀው ይመስለኛል። ፋያችን ምኑና ነው በቆንክበት የፈዘዝኩ? እባክህ ሳንበላ አንቀርም። ማለት በመጀመሪያ ቀን ምን መበላት ነው የምታወራው? ባለፈው የሸጥነው የወርቅ ሐብል አስታወስከው? ምን ነው የመነተፍኳት ልጅ ጋር ፊት ለፊት አንገናኝ? እሷም እዚህ ነው የምትማር። እንዴ ማነሽ ነው? አስታወስኩት። ሀብሌን የሰረቀኝ ልጅ ነው። እና ምን ልናረግ ነው? በቃ እናቅሽም ብለን መካድ ነው። እሷ ካወቀችስ? ለሱ መላና ጠምኔ እንግባውና አሁኑኑ ሂጅ። አንገቱን እንጂ ነው የምቀበለው። ቆይ እንጂ ተረጋጊ። መጀመሪያ እናረጋግጥ። ገናይን ትምህርት ቤት እናስጨንቀዋለን። ማን አባቱ ይደፈረ? ምናችሁ ነው የምትጨቃጨቁት? ምንም አልሆንኩም። እንደዚህ ፊትሽን ጥለሽ ነው ምንም አልሆንኩም ትያለሽ ነው? ልዑል ትንሽ እኮ ስለማማ ነው። እንዴት ተሻለ መታ ታወራለች። እሺ እንደተረጋጋሽ ዛፉ ጋር ነሽ። አምና ከዛኛው ትምህርት ቤት ተባረርን። ዘንድሮ ደግሞ አዲስ ፊት ልንለምድ ነው። ይሄን ዓመት በስነ ስርዓት ነው የምንማረው። አረ እየመጡልሽ ነው። አሁንማ ሂጅ አናግረዋለሁ። ኧረ አመጣጡ አላማረኝም። አንዴ ላናገርህ እችላለሁ? እኔም ባልሆነ የኔ ቆንጆውን እዛው ፈልግ። ሀብሌን ትመልሳለህ አትመልስም? ስለምን ሀብል ነው የምታወሩ? እሱን እኔም አንተም እናውቀዋለን። ሴቶች ስታፈቅሩ ምክንያት ታበዛላችሁ። ወደድኩ ለማለት ሀብል ምን አመጣው? ያስቃል። ይህን ሀብል እማትመልስልኝ ከሆነ እዚህ ትምህርት ቤት መማር ለአንተ ሲኦል ነው የማደርግብህ። ተሰሚኛለሽ? ከዚህ በኋላ በመንገድ እንዳትገቢ። አላቅሽም፣ አታውቂኝ። ቆይ አሁን ምን ልናረግ ነው? ለልዑል ነግረዋለሁ። አንገቱን አንቆ ይቀበልልኛል። ለልዑል ልትነግሪው ነው?
እንዴት አምሮባታል ዛሬስ ተለይታ ሉላ እንዴ ላናግርህ ምንድነው አንዴ ብቻ ላናግርህ እዚሁ ጠብቀኝ መጣሁ ሲሰራው የዋለው መልኳን እንዴት ብዬ ላወድሰው ሰላም አሚር እንዴት ነህ አለሁ ዛሬ ማታወራኝ ግን ስለምን እያወሩ ይመስልሻል እኔ ምን አውቃለሁ ወንድም ሲመጣ ጠይቀው ምን እያለች ይሆን እንዴ እኔን ማውራኝ እንጂ አሎ ስራ የለሽም እንዴ በቃ ተይኝ እንጂ ማን እንደሆነ አላወቀ ወንበርኩ መጥቶ እንዲሰጥ ካላደረኩ እኔ ሉላ አይደል አሳየዋለሁ እሺ እንደዚህ ሆነ አትይ ትንሽ ተረጋጋ ተነሳተ አንቺ ፍቅር ምን ያየቁንጂና መደ ወለል ያለ ውሃ ሰጣ ሆኖ እንደዛ ፊቱ ይተቀየረው ወደ እነሱ እየሄደ ነው በእንዴት የሆነ ነገር እንዳያደርግ ነው የፈራሁት አንቺ ቢያንስ ተረጋግተሽ አትነግሪውም እንዴ ሁሌ አውዳመት ነው አንቺ ዲስፖት ነው ያገኘነው አንቺ አዎ ቆንጆ ነው ግን ቁጭ ከምንል ዞር ዞር ብለን ብርና ይሻል ደሞ እነዚህ እነማን ናቸው አመጣጣቸው የጸብ ይመስላል ሰው የልጅቱ ጀለሶች ከሆኑ የሆነ ግርግር ተፈጠረልኝልሽ ኧረ አሳስብ ማንኛ ነው ፋይሰል እኔ ነኝ ፈለክ ትሰማኛለህ የዚህ ትምህርት ቤት ፈላጭ ቆራጭ ነኝ አዲስ ተማሪ ስለሆንክ ለዛሬ ይቅርታ አድርጌልሃል ምንድነው ያልተጠየቀውን የምትዘባርቅ ወደ ጉዳይ ትገባለህ አትገባ ትሰማኛለህ ከፍቅረኛ የወሰድከውን ሐውል በዚህ ሰስኮንስ ማትመልስ ከሆነ ምላሹ በጣም ይከብዳል ለፍቅረኛ ነግሬያታለሁ ላንተም ልድገምልህ ሁለተኛ በመንገዴ ከገባችሁ እስከዛሬ እንደምታውቃቸው አይነት ሰዎች አይደለሁም እሺ ተግባባን ትሰማኛለህ ይህ 3 ቀን ይለፍና ሉል ማን እንደሆነ አሳያለሁ መልካም እደለ አረሱ እዚህ መጡ በቃ አንቺ እዚሁ ጠብቂኝ እኔ አወራዋለሁ ታጀበል በልታ ባራቱ ጉርጉሮ ታስሮ የተፈታ ሲበራከተው ይጥፋ ዝምታ ስማና በዚህ 3 ቀን ውስጥ ተንበርክኮ መጥቶ ለምኑ ይሰጥሻል የኔ ጀግና የኔ ባቱን ይቆጨኝ ነበር አሚር የምን ያወሩ ይሆን ስትመጣ ጓደኛሽን ጠይቂያት ሂዳ ጥርግ በል እሺ አሁን ምንድነው የምናደርገው በመጀመሪያ ትምህርት ቤት ውስጥ እሱን ስም እናጠፋዋለን እንዴት ነው ስሙን የምናጠፋው አንቺ ፍቅር ምን ያየቁንጂና ስልኩን ሰርቄዋለሁ ኧረ ፋያ አስማት ኮንሽ ታዲያ እንዴት ነው ስሙን የምናጠፋው እሺ ስልኩ ለምንድን ነው የሚጠቅመው ትምህርት ቤቱ ላይ ስልክ ይዞ መገኘት ክልክል ነው ይህችን ነገር ለርዕሰ መምህሩ ብንሰጣትስ ማሩ አሚር ስልክ አንተ ጋር ነው እንዴ ኧረ የለም ምን ነው ይውሻልጅ ዛሬ ማልቀው እሺ ቢያንስ ጠብቀኝ ስማ እኔ እርሰ መምህሩ ጋር ደርሼ ልምጣ አንተ ስለሱ የሆነ ነገር አጣራሽ ኧረ አያሳስብም ቀድመ ከጨረስክ እዚሁ እንገናኝ ሰላም ነው ወንድሜ እርሰ መምህሩ አልገቡም እንዴ እባክህ እኔም እሱን እየጠበቅኩ ነው ና ቁጭ በል ማታ የምን መኝታ ዘና ፈታ በይ ይመችሻል ለጫወታ ይቆያሉ እንዴ በእናትህ ሰው እያናገረ ነው እባክህ ደግሞ ትምህርት ቤት ስልክ ተፈቀደላችሁ ባኬን አይደለም ወድቆ አግኝቼው ነው ማን እንደሆነ አውቃል ማን እንደሆነ አላወቀ ዛሬማ በደንብ አሳየዋለሁ ኧረ ለነሱ አትነካካኒ በቃችኋለሁ ኧረ እኔ አላውቀውም ዝም ብዬ ላመልክት ብዬ ነው ምን ሆነ ነው ግን አንተ በል ያገኘሁበት ወስደ ቁጭ አልኩ ካልሆነ እኔ የምትማርም አይመስለኝ እንዴ ማን አባቱ ስለሆነ ነው እኔማ በራሴ ጨርሻለሁ እና ሉል የካቸው ምንድነው አዎ እሱን ተማምኖ ነው ሁሉንም ነገር የሚያደርግ በቃ ቴንኪውሽ Gal, ou qu'a fait moins fou? Mouven. L'un, vite, toute façon, c'est bon. Wine it slow, gal, wine it slow. Ton body qu'a parlé, moi fini gâté. በዚህ ፍጥነት አገኛለሁ ብዬ አላሰብኩም ነበር ካታገኘኝ ይሻለ ነበር ተገናኙ በቃ ፋያ Can't be touched, can't be stopped, can't be moved, can't rock, can't be shook. We hot,
Will you learn to get on? Came to bring light, came to get started, came to get it right. Turn down the music, turn up my mic. When will you learn? When I do what I say. Don't laugh, Don't let it down. Don't laugh, Go Eminem. Mira, tiro farasi, tiro arad, we have to go gis, mira, tiro leruch. ምንድነው ጀፈር የምታፍሮጠኝ? እንደዚህ ማድረግ አልነበረብንም። ሉሊ ካቻ ወንድም ምን ካቻ የታሰፈሩ ባልሆነ እንዴት ማንም መጥቶ የካቻን ወንድም ይመታዋል? ይሄንንማ ነግረዋለሁ። ዝም በል አንተ አለቅላቂ። እኔ ለነሱ አንሽ ነው ለካቻ የምትነግረው? አንተ ባትነግረው እኔ እነግረዋለሁ። ታዲያ እግርህን ነው አምሰብርልህ። አዎ እናት ወይኔ መበላት። እሺ ምንድነው የምናደርገው? በቃ ሄደን ይቅርታን ጠይቅ። ስማ ፋያ እኮ ነኝ። ምንም ፍርች እንደማላቅ ታውቃለህ። እና ከካቻ ጋር እንጋጭ ነው የምትለው? ወንድሜና ካቻ ጸበኛ እንደሆኑ ታውቃለህ። ስለዚህ ወንድሜና ካቻ ያወራሉ፣ እኔና ሉል ደግሞ የምንጨርሳቸው ነገሮች ይኖራል። ጀምር ተናገር፣ መስጊድ ሰማ፣ ከባሩ ቃኘ ስማ ነገ የሆነ ተንኮል አስበው መምጣታቸው አይቀርም። ስለዚህ በደንብ ጠንቀቅ በልሽ። ምንም እንዳታስብ። ከፈለጉም እንደ ትላንት ነው ይኮረኮማሉ። ሉል ፋያሽ ወንድም ነው። እስኪ ተረጋጋ መጀመሪያ። እሺ አሁን ተረጋግቻለሁ። እሺ አሁን ንገረኝ። ፋያሽ ወንድም ነው። አሹ የካቻ ጠላት እንደሆነ ታውቃለህ። ስለዚህ ለኛ በጣም አሪፍ እድል ይመስለኛል። ሰሚናቱ ሄደሽ ላወራው እንደምፈልግ ነገር አንቺ ቀርሻለ አለንም ዘንድሮ ጭራሽ አይኔና ፍጠት መጣል። አርፈህ ቁጭ በል እስኪ። ምን ፈልገህ ነው? ፋያ ሊያናግር ይፈልጋል። ለምንድን ነው የሚያናግረኝ? እሱን ሂደህ ብታረጋግጥ ይሻል። አሚር ተከተለኝ። የማይሆን ነገር አስባችሁ ከሆነ ይቅርባችሁ። ከእኔ ጋር ጨዋታ ይሆን። Girl, who got fait moins fou? Moving. L'un vite, toute façon, c'est bon. እንኳን ደህና መጣ ፋይሰል ይባላል። ደግመህ እኔን ለመንካት እንዳታስብ። ሙሉ ዘራችሁ ነው ክብር የማይወድልን እና ባን ያልከው ሉል በቃ ይበቃችኋል። ልስፈንልሽ ልቅጠምልሽ እስኪ ሞዴልን በክብር ላስረክብ። እኔ በምቀበለው መንገድ እቀበለዋለሁ። ከማይመጥን ሰው ጋር አትነካካ። ሰሚ ሁለታችሁ ምን እንደሚያመሳስላችሁ ታውቂያለሽ? አንቺን መሳይ የለም። አንቺ አላውቅም። እስኪ ንገረኝ። ሁለታችሁም ከመዛት ውጪ ምንም የምታውቁት ነገር የለም። ሁሌ አውዳመት ነው። አንቺ እና አዲስ ነገር ማየት አልናፈቀህም ማለት? ሀብሌን ማትመልስ ከሆነ ደግሞ የሚከተልን ነገር አስበው። ባንቺ ምክንያት ይሄን ሽንታን ባልሽን ከምቀጠቅጠው ተያይዛችሁ ጥፉልኝ። ባልጠፋስ ጥፊልኝ። በጣም መታች እንዴ? እንዴት አባቱ ነው የምታምር? ኧረ ፋያ አይመጣውም። አለመማታት ሲገርመኝ ጭራሽ ፎንቃ። እንዴት እንደሆነ አላውቅም፣ ግን ይሄ ጸባችን የሆነ የሚወጣው ነገር ያለ ይመስለኛል። የቤት ደጃፍ ተሰርቶ ካፋፍ አሚር ስንታየው ተነስና ዞር ብለን። እሺ ያመላልሰኛል ያንቺ ቡና ስሱ። ሉሌ በቃ ተረጋጋ። እንዴት ነው የምረጋጋው? ገና ብዙ የምጨርሳቸው ነገሮች አሉ። ከቀዳዱ ላይ ነው ጣሙ። በቃ እኔ ሀብሉ ይቅርብ፣ ደግመህ እንዳትጣላ። እኔ ስላንቺ ሀብር ግድም ይሰጠኝ ይመስልሻል? ይህን ጥጋቡን ካላበረድኩለት አርፌ ልቀምጥ እና የኔን ሀብል ለማስመለስ አይደለም ይሄን ሁሉ ነገር ያደረከው? እባክሽ ራስ ግደኝ። ጭራሽ ተናገር መስጊድ ሰማ ሰሚናቱ ዛሬ ሱዛና አይታታል እንዴ? ምን ነው? በቃ ላወራ ትፈልጋለሁ። ሀብሉን መስጠት ባልችል እንኳን ቢያንስ ይቅርታ ልጠይቃት። ጸዲ ሀሳብ ነው። ከዛፉ ስር ቁጭ ብላለች። ራሶች ጸቡን እያከረረው ነው እኮ። ለካቻ እንንገረው። የመጨረሻ አንድ ልሞክርና ካልሆነ እንነግረዋለን።
በፍቅር ዓለም ካንቺ ጋራ መቀመጥ ይቻላል? ለምን ትቀመጣለህ? መውደዴን ከቃል ጠብቂ አመሰግናለሁ። አልፈቀድኩልህም እኮ። እኔ ለጸብ አልመጣሁም፣ ይቅርታ ለመጠየቅ ነው የመጣሁት። ይቅርታም ቢሆን ከአብሬ ጋር ሲሆን ነው ደስ የሚለው። ሉል ሱዛና ፋይሰል ዛፍ ስር ተቀምጠውልሃል። ምንድነው የምታወራው? ካላመንከኝ እንድናያችሁ። ዛሬማ ገለዋል። ባይሆን ለይቅርታ የሚሆን ሌላ ሀብል ከእህቴ ሰርቄ አምጥቼልሻለሁ። ጭራሽ ሌላ የተሰረቀ? እባክሽ ቀልድ ነው፣ ራሷ ነች የሰጠች። እንዴ በጣም እኮ ነው የሚያምረው። እና ይቅርታ አደረግሽልኝ? እንደዚህ ባንዴማ አይሆንም። ባይሆን አርግልኝ። እንዴ እነዛ እነሱ ባልሆኑ ጭራሽ በፍቅር የመጣ ዛሬማ ገላለሁ። ስማውንም እንጣላለን። ዞር በል ከዚህ ሽንታ። ላንተ ብዬ ነው። ቆመል አርግልሻ። እንደምትወጁ ተስፋ አለኝ። ፍቅረኛ ይገር ምን አባክ እያደረክ? ያው ሀብሏን መልሻለሁ። ከዚህ በኋላ የሚያጋጭን ነገር ያለ አይመስልም። በዚህ የምንላቀቅ ይመስላል። እኔም ይቅርታ እንዳደርግልህ ከፈለግ ተንበርክከህ ይቅርታ ጠይቅ። እኔ ፋያኔ ላንተ የምንበረከከው እየጠበኩ ነው። ወንድ ነኝ ብለህ ታስባለህ? ይኸውም አንተን ማንበርከክ የሚችል ወንድ። ስለዚህ ለምን ብቻ ለብቻ አይዋጣልንም? ያኔ የተሸነፈ ተንበርክኮ ይቅርታ ይጠይቃል። ከግቢ ውጭ ነገ በዚህ ሰዓት እጠብቅሃለሁ። አንቺን ደግሞ ድጋሚ እንዳለሽ ነገ በዚህ ሰዓት። እሺ ልውሌ እንደምታስበው አይደለም። ቆይ ላስረዳ። ምንድነው? በእኔ ያዩት ልትክጂ ነው? በቃ ሀብሉን ይዞት መጣ፣ ይቅርታ ጠይቀ። ሌላ ከሆነም የተፈጠረ ነገር የለም። ደግሜ እሱ ጋር ካዩሽ የመጨረሻችን ነው የሚሆነው። እና ብቻ ለብቻ ይሻል። በደንብ አድርጌ ስቀጠቅጠው ልክ ይገባል። ስማ አሚር፣ ዛሬ ልካቻ መንገድ ይኖርብናልሽ። ይሄ በጣም አሪፍ ሐሳብ ነው። ማለት ብቻውን ቀጥረህ ወንድምህ ጋር ልትሄድ ነው? እና ከሱ ጋር ስላፋውላለሁ። በቃ ልግባ፣ መጽፈው ነው ታለኝ። እሺ ይቺ ልጅ መጦስ ጀመረች እንዴ? ፋያ እንዴ ምን ሆነሽ ነው? ነገ እንዳትሄድ እሺ። ለወንድሙ ልነግረው አስቧል። ይሄማ ለኔም ለወንድሜም ጥሩ አጋጣሚ ይመስለኛል። አዚዞ ወንድሜን አይተዋል? አሹ ማታ የምን መኝታ ዘና ፈታ በይ ምን ሆነ ነው? ዘፈን ልዝፈንልሽ ልጠምልሽ እስኪ ሞዴልን በክብር ላስረክብሽ እንጂ ከናሴ ልንሳይ መሸት ሲጎከብ ወንድሜ አንዴ ላናግር ፈልጌ ነበር። ደግሞ ምን ፈለክ? በቃ እንደነገርኩ ነው። እኔ ልሄድ ነው፣ ግን በእናትህ በቻልከው አቅም ተጠንቀቅ። እሺ ካቻን ታውቀዋለህ። ዛሬ ከኔ ጅማን እንደሚያስጥለው ነው ያለ። ሁሌ አውዳመት ነው አንቺ ካለሽማ። እንዴ ቀድማ አልነግረኝም? ይሄ እኮ በጣም ስጠብቀው የነበረው አጋጣሚ ነው። እንዴ ይሄን ያህል ያን ያርጉኝ እንደነበረው የወንድሙን አጥንት አንድ ባንድ ሰብረለታለሁ። ኧረ እኔ እንድታስደነግጠው ብቻ ነው የፈለኩት። ዝም በል እባክህ ሕፃን። አሁን የት እንደተቀጣጠራችሁ ንገረኝ። በቃ እኔ ቀድሜ ልሂድ፣ በሰዓት ድረስሽ እንዳታስብ። ብቻህን ትመጣለህ ብዬ አላሰብኩም ነበር። ብቻዬን መምጣት የምን ያክል እርግጠኛ ነህ? አንበሳው አንተን ያልሽው ወንድም። እሺ አሁንስ ምን ማድረግ የምትችል ይመስላል? እሺ አሁንስ ከኔ ማንም ያስጥላችሁ ይመስላችኋል? አንተ ውሻ ሴታ ሴት ነሽ። ወንድ ስለሆንክ ነው ወንድምህን አዝለኝ መጣው። ወይኔ ጉዴ ፈጣሪ፣ ዛሬ አንዳቸውም ባልተጎዱ። አሁን የልጆቹ ጊዜ አብቅቷል። እኔ እናንተ ብናወራ ይሻል።
ይበቃል። እኔ እዚህ ለጸባል መጣሁ። ኧረ እባክህ እና ምን ቲቸር ነህ ተማሪዎች ባሉበት የመጣ? በእርግጥ አሹ እንደሚመጣ አላውቅም ነበር፣ ግን ይሄን ቀን በጣም ስጠብቀው ነበር። ምን ለማድረግ እየሞከርኩ ነው? ይኸውልህ አሹ፣ እኔ እናንተ ብዙ ጉዳት ተደራርሰናል። ከዛም አልፎ ህይወትን በእኔ ምክንያት ልታጣ ነበር። ስላለፈው ነገር ማውራት ብታቆም ይሻል። ኑ እስኪ ሁለታችሁ ስሙኝ። እስከ ዛሬ ከኛ ጋር ስትኖሩ በዚህ ነገር ሁለታችንም ስንጠቀም አይታችኋል? ነገሩኝ እንጂ አላየንም። አንተስ ያኔ ስጎዳ ምን ያክል ቀን ያስታመምከኝ? 6 ወር። እና በዛ መሃል ቤት የሚበላ ጠፍቶ ነበር አልጠፋ? አዎ ጠፍቶ ነበር። እና እነዚህ ልጆች የኛን ህይወት እንዲደግሙ ትፈልጋለህ? በጣም ትክክል ነህ። እኔም ከልቤ ይቅርታ ብያለሁ። አሁን ይቅርታ ተባባሉና ተቃቀፉ። ከታላላቆቻችሁ ፍቅርን እንጂ ጸብን አትማሩ። ብቻ እንደ በስልክ ታውቁኝ ነበር። ፈጣሪ ሆይ ተመስገን። እንዲህ ሱዛን እዚህ ደግሞ ምን ታደርጋለች? ስማ፣ በጣም ነው የምትወድሽ እንከባከባ።